ሰላም እንኳን ወደ ዴቫታ የዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ። ዛሬ በዓለማችን ላይ ካሉ እጅግ አስፈሪና ሚስጥራዊ ወደ ሆነው የሰው በላዎቹ ደሴት ወስዳችኋል። ከፊት ለፊታችን የምታዩትን ወንዝ ተሻግረን ጥቅጥቅ ወዳለ ፓፓዋ ኒው ጊኒ ጫካ ስንገባ የዘመናዊውን ዓለም ስልጣኔ ፍጹም ያልደረሰበትን የባውዚ ነገር እናገኛለን። እነዚህ ጎሳዎች አሁንም ድረስ የሰው ስጋ እንደሚመገቡ በሰፊው ይታመናል። አሁን የምታዩት እብድ ዩቲዩበር በዓለማችን ላይ ካሉ እጅግ አደገኛና ገለልተኛ ደሴቶች በአንዱ ላይ ይገኛል። እዚህ ለመድረስ በጀልባ አስቸጋሪ ጉዞ የተጓዘ ሲሆን ዓላማው በዓለማችን ላይ የመጨረሻዎቹ የሰው ስጋ በላ ወይም ካኒባል እየተባሉ የሚጠሩት ነገዶች ወደሚኖሩበት ባውዚ ነገድ መንደር በመሄድ ሚስጥራቸውን ማውጣት ነው። ገና በደረሰ በጥቂቱ ደቂቃዎች ውስጥ ግን የጦር መሳሪያና ቀስት የያዙ አመድ የተቀቡ የነገዱ ሰዎች ከበቡት። ሁኔታው እጅግ አስፈሪ ነበር። ነገር ግን ሕይወቱን ለማዳን ሲል አስቀድሞ የያዘውን ስጦታ ጨውና ትንባው በእጆቹ ላይ በማድረግ ሰላማዊ መሆኑን አሳያቸው። እንደ ዕድል ሆኖ የነገዱ መሪ ስጦታውን በመቀበል ወደ መንደራቸው እንዲከተላቸው ፈቀደላቸው። ወደ ጫካው ይበልጥ ዘልቀው በመግባት የነገዱን ካምፕ አገኙ። እዚህ ደሴት ላይ ትልቁ ሕግ የነገዱ መሪ ሳይፈቅድ ምንም አይነት ምግብ መንካት አይቻልም። ዳራታ ሳያውቅ የተዘጋጀውን ስጋ ሊነካ ሲል በነገዱ መሪ በጥብቅ ተከለከለ። መሪው መጀመሪያ ከቀመሰ በኋላ ነው ሌሎቹ እንዲበሉ የተፈቀደው። ነገር ግን ምግቡ እያለቀ ሲመጣ ሁኔታው ይበልጥ አስፈሪ ሆነ። አስተርጓሚያቸው ዴሚ ነገዱ ሰዎች የተናገሩትን ሲተረጉም ይህንን የካሜራ ባለሙያ በጥሩ ሁኔታ እየመገቡ ያሉት ገና ወጣት ስለሆነ ነው፣ ሲያድግ ግን ይገሉታል አላቸው። ይሄ ቀልድ ይሁን ወይም እውነተኛ ዛቻ ባይታወቅም ቡድኑን ሙሉ በሙሉ በፍርሃት ውስጥ ከተታቸው። በሁለተኛው ቀን በደሴቱ ላይ ከ1000 በላይ የነገዱ ሰዎች እንዳሉ አወቁ። እዚህ ደሴት ላይ ለመኖር የነገዱን ሕግጋት በሙሉ መከተል ግዴታ ነው፣ አለበለዚያ በቀላሉ ይገሏቸው። በዚህ ጫካ ውስጥ ስጋ ሲያልቅ ነገዶቹ ሳጉ ከተባለ የዛፍ ግንድ ላይ የሚወጣውን ዱቄት ከረግረግ ውሃ ጋር በመቀላቀል ሲል የሚባል እንደ ሙጫ የሚጣበቅ እንግዳ ምግብ ያዘጋጃል። ዳራታህና ቡድኑ ይህንን አስጸያፊ ምግብ በአክብሮት ለመቅመስ ተገደዱ። ምግቡ እጅግ የሚከብድና ሊያስመልስ የሚዳዳ ነበር። የምግብ እጥረት ስለነበር የነገዱ መሪ ወደ አደን እንዲወጡ አዘዛቸው። ለአደጋዎች እጅግ ቅርብ በሆነው ጫካ ውስጥ አዞ ለማደን ቢሞክሩም ሳይሳካላቸው ቀረ። ምግብ ሳይዙ ወደ ካምፕ መመለሳቸው ነገዶቹን አስቆጣቸው። በዚህ ውጥረት መሃል ዳራታ ከአስተርጓሚያቸው ከዴሚ ጋር ሲያወራ አንድ አስደንጋጭ እውነት አወቀ። የዴሚ አባት ራሱ ጥንታዊ የካኒባል ነገድ አባል የነበረ ሲሆን ዴሚ ራሱ የሰው ስጋ እጅግ ጣፋጭ እንደሆነ አባቴ ነግሮኛል፣ እኔም የነጭ ሰው ስጋ መቅመስ ፈልጋለሁ በማለት በካሜራ ፊት በግልጽ ተናገረ። ይህ ነገር ዳራንና ቡድኑን ይበልጥ አሸበራቸው። በሶስተኛው ቀን ነገዶቹ ይበልጥ እየራባቸው መጣ። የነገዱ ታላቅ አዛውንት ዳራታ ከእነርሱ ጋር ወደ ሌላኛው የወንዝ ማዶ ጫካ ሄዶ እንዲያድን አዘዙት። እዚያም የአደን ውሾች አንድ ትልቅ የዱር አሳማ አግኝተው በጭካኔ ያደኑት። አሳማው ከተገደለ በኋላ ዳራ የነገዶቹን እምነት ለማግኘት ሲል ከ45 ደቂቃ በላይ የሞተውን ከባድ አሳማ በጀርባው ላይ ተሸክሞ ወደ ጀልባው አመጣው። ይህ ተግባሩ ነገዶቹን እጅግ ደስተኛ አደረጋቸው፣ እንደ እውነተኛም ጓደኛ አቀፉት። የነገዱን አመኔታ ካገኘ በኋላ ዳራታ የእኛን ዓለም ባህል ሊያሳያቸው ፈለገ። ለነገዶቹ የጥርስ ሳሙና፣ ሊስትሪን፣ ኦሪዮ ብስኩትና በጣም ጎምዛዛ የሆኑ ከረሜላዎችን ሰጣቸው። ነገዶቹ በሰጡት አስገራሚ ምላሽ ሁላቸውም እየሳቁ ተደሰቱ። በመጨረሻም ዳራ ወደ መጣበት ዓላማ ገባ። የነገዱን ታላቅ አዛውንት ሰውን ገድለህ ታውቃለህ ብሎ ጠየቀው። አዛውንቱም አዎ፣ በወጣትነቴ ከሌሎች ነገዶች ጋር በነበረን ጦርነት ሰዎችን ገድያለሁ አለ። ነገር ግን የሰው ስጋ በልተሃል ተብሎ ሲጠየቅ ካሜራው ስላለበት ፍጹም በመካድ እኛ አንበላም፣ የዱር አሳማዎች እንዲበሏቸው እንተዋቸዋለን እንጂ እኛ ካኒባል አይደለንም
በማለት ሚስጥሩን ደበቀ። ዳራታ ቃለ መጠየቁ የከሸፈ ቢመስለውም ካሜራውን አጥፍተው ለመሄድ ሲዘጋጁ ግን አስገራሚ ነገር ተፈጠረ። ካሜራው በስህተት እየቀረጸ በነበረበት ሰዓት አስተርጓሚውና የነገዱ ሰው እርስ በርሳቸው በቋንቋቸው ሲያወሩ በድብቅ ተቀረጹ። በፕሮፌሽናሉ ተርጓሚ በተሰራው ትርጉም መሰረት ያ አዛውንት ከዚህ ቀደም የሰውን ስጋ ይበላ እንደነበር በራሳቸው ቋንቋ እርስ በርስ ሲያወሩ በድብቅ ካሜራ ተረጋግጧል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባለ ቪዲዮ እስክንገናኝ ቻው።